የህልም ባሌን ባገኘሁት ክፍል 3። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ቀጣይ ክፍል 3 የህልም ባሌ የተሰኘው ትረካ ይዤ ቀርቤያለሁኝ። ያለምንም ርህራሄ ይባረራሉ ብሎ ነገራቸው። የሀዩ አባት የአባቴን ንዴት ተጋባበት። ከጎኑ ብትሆን ኑሮ የኔ እጣ እንደሚደርስባት አልጠራጠርም። የነቢያት አባት ቆይ እስኪ አንዴ እንነጋገር አለና እኛ እኮ ልጆቻችንን ትምህርት ቤት የምንልከው በእናንተ ጥበቃ ስር ናቸው ብለን እንጂ እንዲህ ምረን ለቀው ሲጠፉ እናንተ ለምን ቀድማችሁ አላስጠራችሁንም? አሁን እያልክ ያለከው ከአቅም በላይ እንደሆኑ ከነገርከን ይሄ ደግሞ እናንተን ተጠያቂ ያደርጋችኋል። ምክንያቱም ትነግሩን ከልጆቻችን ጋር መክረን መፍትሄ እንድንፈልግ በጊዜ ማሳወቅ ሲገባችሁ ከረፈደ በመጨረሻ ላይ ሲደርሱም ተጠራን። ለነዚህ ልጆች መጥፋት ትምህርት ቤቱም ተጠያቂ ነው ብሎ ሲናገር ያ ውሸትን እያቀለጣጠፈ ሲናገር የነበረው ምላሱ አሁን ድመት በላችበት መሰል ዝም አለ። ለጠላትህ አርቀህ ጉድጓድ አትቆፍር አንተም ልትገባበት ትችላለህና የሚለው አባባል እውነት ነው። አሁን ተራው የሱ ሆነ። አይኑ ፈጠጠ። ውሸቱ ገባቸው። ውሸታምነቱ ሲጋለጥበት ደስ አለኝ። መመታቴ ግን አስቆጭቶኛል። አባቴ አሁን እውነቱ ሲገባው ተጸጸተ። አቀፈኝና ወደ ደረቱ አስጠጋኝ። እንዳኮረፍኩት እንዲያውቅ እጄን አንስቼ ከእቅፉ ወጣሁ። አባቴ ዝም ብሎ አየኝ። ኢማኔ አለኝ። ስሜን ስጠራኝ ኮርፊያዬን ብን ብሎ ጠፋ። ልጅ አባቱን አያኮርፍም እኮ አለኝ። አንተ ያሳደግካትን ኢማን ማወቅ ነበረብህ። የኔ ኢማን እንደዚህ አይደለችም ሳትል የነገረህን አምነህ መታኸኝ። ከጥፊው በላይ ያመመኝ እኔን አለማመንህ ነበር። በየእቅፉ ውስጥ ገባሁ። ይቅርታ አድርግልኝ ብሎ ግንባሬን ሳመኝና አባቴ ጋር ታርቀን ወደ ክላስ ገባን። ተማርን። ከትምህርት ቤት ስንወጣ አሻግሬን ከሩቅ አየችው። ሀያት ኑኑ ይሄን ልጅ ዛሬ ተጋግዘን ካልመታን ጓደኞቼ አይደላችሁም አለች ቆጣ ኮስተር ብላ። አሻግሬ ማለት ጤንነቱ የታወሰ ነው፣ ጤነኛ ነው ብሎ ለማለት እንዳንችል ብዙ የእብድ ስራዎች ባለቤት ነው። ታዲያ ይህ ልጅ ሀያትን ወደድኩ ብሎ ወሬው ተናፍሶ ሰው ጆሮ ደርሶ ሀያትን መሳለቂያ አደረጓት። በዚህም ስለተናደደች ልትቀጣው ወስና እርዳታ ጠየቀችን። እንቢ ማለት አልቻልንም። ጥያቄዋ ድንገታዊ ሆኖ አስደንግጦናል። ግን እንዳልሽ ብለን ተከትለናት እኔ በጣም ፈርቻለሁ። ዛሬ ስትደበደቢ ዋይ ብሎኛል ጠዋት አባቴ፣ አሁን ደግሞ ይሄ እያልኩኝ በውስጤ ልቤ እየቀረ እግሬ ተጎትቶ አጠገቡ ደረስን። ማን ይሆን የመጀመሪያ ጥፊ ቀማሽ? ፊት ለፊቱ ቆመን ሀዩ ንግግሯን ጀመረች። ተናዳ ስለተማረረችበት ንግግሯን ጠጠር ያለ ነበር። ከአሁን በኋላ ስሜን ብታነሳ እገድልሃለሁ። አይኑ ውስጥ ልትገባ ምንም አልቀራትም። በዚህ ጊዜ አሻግሬ ማልቀስ ጀመረ። ሁላችንም እርስ በርስ ተያይተን ከደቂቃ በፊት በርቺ ልቤ ሲመታለት የነበረ ልጅ አሁን እሺ ምንም አላወራም፣ አሁን ግን ምንም አታርጊ ብሎ ልመና ወደቀ። ሀዩም ለዛሬ አልፈሃለሁ፣ ሁለተኛ ወሬ ብሰማ ግን አላዝንልህም፣ አሁን ሂድ ብላ አባረረችው። ከሄደ በኋላ ሳቄን ለቀኩት። ሁኔታው ሁላችንም አሳቀን።
ሀዩ እፎይ አለች። የግማሽ ሲሚስተር ፈተና ደርሷል። አራታችንም ላይብረሪ ተገናኝተን ነቢ በትምህርቷ አትደራደርም፣ ጎበዝ ተማሪ ነች። ኢክሩም ለራሷ አታንስም፣ ከሰው አትጠብቅም፣ እንደ ነቢያት ባትሆንም ጎበዝ ነች። እኔና ሀዩ ደግሞ ትምህርት ብሎ ነገር አይሆንልንም፣ ብቻ አላህ ነቢያትን ሰጥቶናል። ከነቢያት እየሰራን አጠራቅመን ፋይናል ብዙም አንጨናነቅም። አሁን ማንበብ መልመድ አለባችሁ፣ ቀጣይ ወደ ዩኒቨርሲቲ ነው። ስለዚህ አሁን ተለማመዱ ብላ ተቆጣችን። ግን ማንበብ አልለመደብኝ ነገር ጨነቀኝ፣ ተቆነጠነጥኩ። እናንተ ግብ ፊቴን ታጥቤ መጣሁ። ድብርት እንዲለቀኝ ብዬ ወደ ቧንቧ ሲሄድ ሀዩ ጠብቂኝ እኔም ጠምቶኛል ብላ ተከተለችኝ። ኢክሩ ነገሩ ገብቷት ሳቀችብን። ነቢ ግን ተቆጣች። አዎ ቀልዱ፣ ዋጋ የምትከፍሉበት ቀን ቅርብ ነው ብላን ቁጭ ብለን የባጡን ስናወራ ቆየንና በመሃል ራህማ እኮ ባሏ ጋር ተጣላች አለችኝ። ራህማ ማለት የሀዩ አክስት ነች። ምነው ምን ሆኑ አሉ። ሁለተኛ ሚስት አግብቶ ምን አይነት ሰው ነው ግን? ከሷ ምን ጎደለውና ሄደ? ሲጀመር እኮ አትመጥነውም። ያችን የመሰለች ቆንጆ ሚስቱን ትቶ ሌላ አማረው። አይ ወንዶች! አንዴ እሷ እንኳን ያንችን ያህል አልተናደደችም። የተገባባት ምን አናደደች ደግሞ? አቅም ካለው ቢያገባስ ምንድነው ችግሩ? ጭራሽ አንቺም ደገፍሽው። እኔ ልብሴን፣ ጫማዬን፣ ገንዘቤን ላጋራ እችላለሁ። ባሌን ግን አልደራደርም። ማንም እንዲያጋራኝ አልፈቅድም። ኢሙ ግን በጣም ራስ ወዳድ ነሽ። በክርክራችን መሀል የአሱር ሶላት ደርሶ እነ ኢክራም ወጡ። ክርክራችን ያየችው ኢክሩ ስታነቡ ያልገባችሁ ነገር ነዋ የሚያከራክራችሁ ብላ በአሽሙር ነካ አረገችን። ወሬውን ለነሱ ነገርናቸው። ነቢም በዛ ላይ አስተያየቷን ሰጠች። በእርግጥ አላህ ፈቅዶለታል። ፍትሃዊ መሆን ከቻለ ቢያገባ ችግር የለውም። ግን በዚህ ጊዜ ፍላጎት እንጂ አቅም ያለው የለም። ቢያገባ እንኳን ከአንዷ ያስበልጣል። ይሄ ደግሞ እሱን ነገ በአላህ ፊት ያስጠይቀዋል። ስለዚህ በአንዷ ረክቶ ራሱን ከኪሳራ ቢጠብቅ የተሻለ ነው። ለራሱ ሲል ግን አቅሙ አለኝ እችላለሁ ካለ ሚስቱ ብትፈቅድ የተሻለ ነው። አንዷም ባሏ በሐራም ሄዶ እንዳይባልግ ከሐራም ትጠብቀዋለች። ውድና የተከበራችሁ ውድ ቻናል ቤተሰቦች ለዛሬ ያልኳት ቪዲዮ ይችን ትመስላለች። የቀጣይ ቪዲዮ ውስጥ የምንገናኝ ሁላችሁም በያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ እያልኩኝ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ።